አሁን ትግራይ ውስጥ ያለው ሁኔታ 3-4 ሰዎች በውጊያና በሰላም መካከል በጦርነትና በሰላም መካከል ይወስናሉ። ጦርነትና ሰላም የአንድ ህዝብ መሰረታዊ ነገር ወይም የሚገነባ ነው ወይም የሚያዛባ ነው። ይሄ ነው ያለው። ሰላም ጤና ይስጥልን። ከማያ ኒውስ ጋር መርዳ ሰፋ ነኝ። ላለፉት 33 ዓመታት በፌዴራሉ መንግስት ውስጥ ያልነበሩት ጀነራል ጻድቃን ገብረትንሳኤ ባልታሰበና ባልታቀደ ሁኔታ የባሌ ተራራ ላይ ከጠቅላይ ሚኒስትሩ ጋር ጉብኝት ሲያደርጉም ታይተዋል። ጀነራል ጻድቃን እንደሚታወቀው በፌዴራሉና በህወሓት መካከል በነበረው ጦርነት ተሳታፊና መሪም እንደነበሩም ይታወቃል። ህወሓት ጌታቸው ረዳን የክልሉ መንግስት አድርጎ ሲመርጥ አቶ ጌታቸው ረዳን በዚህ ስልጣናቸው የክልሉን ችግሮች እንዲሁም ከፌዴራሉ መንግስት ጋር ያደረጉትን ስምምነት ተግባራዊ ለማድረግ የሚያደርጉትን እንቅስቃሴ የዶክተር ደብረጽዮን ቡድን ጣልቃ በመግባት የአቶ ጌታቸውን አስተዳደር በመቃወምና ከስልጣናቸው እንዲወርዱ በማድረግ አቶ ጌታቸው አዲስ አበባ ሸሽተው በፌዴራሉ መንግስት ስር እንዲሆኑም አድርገዋል። በዚህ ሁኔታ ምክትል ፕሬዝዳንት የነበሩት ጀነራል ጻድቃን ይህንን ተግባር በመቃወም ከክልሉ መንግስት አባልነት ራሳቸውን አግልለው ቆይተው ነበር። በቅርቡ በአንድ ሚዲያ ላይ ቀርበው ከባድ የሆነ አስተያየት ሲሰጡም ታይተዋል። በዚህ አስተያየታቸውም ጀነራል ታደሰ ወረደ መወገድ አለባቸው ሲሉም ተደምጠዋል። ጀነራሉ ላለፉት 3 ዓመታት ራሳቸውን ከጦርነት አግልለው የቆዩ ሲሆኑ ከህወሓት ጋር ባለው ጦርነት ከፌዴራሉ መንግስት ጋር ጦርነት ውስጥም ገብተው ነበር። ጀነራሉ ለሁለት በመከፈል የሚመሩት የራሳቸው ክንፍ አላቸው። ጀነራል ጻድቃን ከ33 ዓመት በኋላ ይዞ የመጣውን የፌዴራሉ መንግስት በመደገፍ የአሰብ ጥያቄ መልስ ለመስጠት ብቃት ካላቸው ጀነራሎች መካከል አንዱ በመሆናቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው በመምረጥና በሳቸው በመተማመን ጥያቄ መልስ እንደሚያገኙባቸው በብቃት ሀገራቸውን እንደሚመሩም ተናግረዋል። ጀነራል ጻድቃን ባላቸው ልምድና የኤርትራ መንግስት እንዲሁም ወታደሩ እሳቸውን አብልጦ እንደሚፈራ ይነገራል። በኢትዮ ኤርትራ ጦርነት ጊዜም ጀነራል ጻድቃን ትልቅ የሆነ የአሸናፊነት ብቃት እንዳላቸው ሁሉም የሚተማመንበት እንደሆነም ይታወቃል። በዚህ ወቅት በጊዜው ሀገሪቷን ሲመሩት የነበሩት ከአቶ መለስ ዜናዊ ጋር ግጭት ውስጥ ገብተውም ነበር ይባላል። የዘመን ክስተት በሚለው መጽሐፍ ላይ በግልጽ እንደተጻፈው መለስ ዜናዊና አዲሲቷ ኢትዮጵያ በሚለው መጽሐፍ ላይ ገጽ 286 እንዲህ ይላል። ለኔ በጣም ከባድ የነበረው የኢትዮ ኤርትራ ጦርነት ነው። በወቅቱ ጦርነቱ ይቀጥል አይቀጥል በሚለው ሐሳብ ላይ ከጓደኞቼ ጋር አጣብቂኝ ውስጥ ገብቻለሁ። እኔና አንድ ባልደረባዬ ጦርነቱ ማብቃት አለበት ስንል አብዛኛዎቹ የድርጅቶቼ አባላት ደግሞ መቀጠል አለበት ብለው ሐሳቤን በድምፅ ብልጫ ውድቅ አደረጉት። በዚህ ጊዜ ከእምነቴ ጋር የሚቃረነውን ውሳኔ ወስኛለሁ ይላል መጽሐፉ ላይ ያለው ጽሑፍ። ይህ ማለት በዚያን ጊዜ ኢታማዦር ሹም የነበሩት ጀነራል ጻድቃን ነበሩ። ጀነራል ጻድቃን የአሰብን ጥያቄ መመለስ አሁን ላይ ትልቅ ዕድል አላቸው። ስለዚህም የአሰብን ጥያቄ ሲጠይቁ ከነበሩት ሰዎች መካከል ስለሆኑ ይህንን ዕድል በመጠቀም እውን ያደርጉታል ተብሎም ይታመናል። አሁን ባለው የትግራይ ሁኔታ ህወሓት አጣብቂኝ ውስጥ ገብቷል። ለዚህም ትልቁን ኃላፊነት የሚወስዱት የነ ዶክተር ደብረጽዮን ቡድን ይሆናል ተብሏል። አቶ ጌታቸው ረዳ የክልሉ ጊዜያዊ መንግስት ፕሬዝዳንት በነበሩበት ወቅት ለህዝቡ ጥያቄ መልስ የሚሆን ሀሳብ ውይይት ለመፍታት የሚጠሩበትን ሰዓት ሌላ ቡድን ደግሞ ራሱን በስልጣን ላይ ለማቆየት ሴራና መዝረፍ ላይ ነበረ። በዚህ ጊዜ አቶ ጌታቸው ረዳ እስካሁን ያለውን የወደመው ይበቃል በማለት አሁን ላይ ኦዲት አርገን ክልሉን ከገባበት ችግር ውስጥ እናውጣው ሲሉ ተናግረው በነበረበት ወቅት ሌላኛው ቡድን ከመንግስት ጋር አሲራሃል በማለት አቶ ጌታቸው ረዳን ከስልጣን በማውረድ እንዲሁም የግድያ ሙከራ በማድረግ ከክልሉ ስልጣናቸውን ትተው እንዲወጡ አድርገዋል። አሁን ባለው ሁኔታ ትግራይን እየመራ ያለው ኃይል ለወታደሩ ደሞዝ መክፈል አቅቶት ወታደሩን በአደባባይ ወጥቶ ሰላማዊ ሰልፍ እያደረገ ይሄው 7ኛ ቀኑን ይዟል። በዚህ ሁኔታ
ትግራይ ሰላሟን አጥታለች። አቶ ጌታቸው እንደሚሉትም ችግሩ ውስጥ ከገባ ስልጣን ወደ ጎን አድርጎ ለህዝብ መስጠት እንጂ ለስልጣን መሯሯጥ ተገቢ አይደለም ሲሉም ተናግረዋል። ጌታቸው ረዳ በዛ ወቅት ይህንን በሚሉበት ሰዓት ሌላኛው ክንፍ ለማስወገድ እቅድ እየነደፉ እንደነበርም ይታወቃል። አሁን ላይ ህወሓት ለሁለት ተከፍሎም ይገኛል። የዶክተር ደብረጽዮንና የፈትለወርቅ ሞንጆሪኖ በማለት ይጠራል። ይህም አቅሙን አጥቶ ለሰራተኛው ደሞዝ መክፈል ተስኖት ከኤርትራ ጋር ያለውን ጽምዶ ብሎ የሚጠሩትን ኃይል በማጣት ላይም ይገኛል። በዚህ ሁኔታ ኤርትራም ከገባችበት የራሷ የውስጥ ለውስጥ ችግር እንዲሁም ፕሬዝዳንት ኢሳያስ በቅርቡ እንደሚወራውና እንደሚደመጠው ሀገር ጥሎ ሊጠፉ በሚችሉበት ጊዜ ናቸው። በዚህ ጦርነት በትግራይ ውስጥ ማለት 152,000 ሴቶች መደፈራቸውን የትግራይ ጄኖሳይድ የተባለው ኮሚሽን አሳውቋል። ኮሚሽኑ በሰነዶች ጥናት ይህንን የፈጸሙትን የኤርትራ ኃይሎች ናቸው ሲልም ተናግሯል። ባለፈው ሮብ የሞቱት የኬንያው ዕውቅ ፖለቲከኛ ራይላ ኦዲንጋ አስክሬን ዛሬ ናይሮቢ ውስጥ በይፋ ተሸኝቷል። በሽኝት ስርዓቱ ላይ በደጋፊዎች መካከል በተፈጠረ መገፋፋት በርካታ ሰዎች ቆስለዋል። ትላንትናም 3 ሰዎች ተገለው ነበር ተብሏል። ኦዲንጋም እሁድ ይቀበራሉ። የሰዓቱ ዜና በዚህ ጨርሰናል። መርዕድ አሰፋ ነኝ። ጤና ይስጥልን።